በዮሐንስ ልቦና ዘወትር ክርስቶስ ተሰቅሎ ኖሯል። የክርስቶስ ትንሣኤ ሐዘኑን ሊሽርለት አልቻለም። ያ ቀራንዮ ዘንድ ያየው የክርስቶስ ሕማም ከልቦናው ላይፋቅ በደም ቀለም ተጽፎ ኖሯል። ቁጽረ ገጽ አሉት፣ ፊቱ በሐዘን የጠቆረ። የክርስቶስ የሕማም ድርሳኑ የዮሐንስ ገጽ ነበር። የክርስቶስ የመስቀል ውሎ የዮሐንስ ፊት ነበር። እውነተኛ የመሲሁ ፍቅር እንደ ዮሐንስ ያለው የለም። ከመቤታችን ቀጥሎ ክርስቶስን እንደ ዮሐንስ ያፈቀረው የለም። እንደ ዮሐንስ የወደደው የለም። ልቦናው በመሲሁ ፍቅር የተነደፈ፣ ልቦናው በአምላኩ ፍቅር የተነካ፣ ዓለምን ለክርስቶስ ብሎ የተወ፣ ይሁዳም ሲሸጠው ጴጥሮስም አላውቀውም ብሎ ሲክድ ከመካከሉ ከስር ሆኖ ያልተለየ የሙሽራው የክርስቶስ ታማኝ ሚዜ ማለት ወንጌላዊ ቅዱስ ዮሐንስ ነው። አላውቀውም ብሎ ያልካደ ታማኝ ባሪያ፣ አላውቀውም ብሎ ያልካደ የመምህሩ ታማኝ ደቀ መዝሙር፣ ከሙሽራው ከክርስቶስ አጠገብ ያልተለየ ስር ሚዜ። አይሁዳውያን እያንዳንዱን መከራ በክርስቶስ ላይ ሲያቀርቡ፣ በጌታችን በኢየሱስ ክርስቶስ ላይ ሲሰነዝሩበት ዮሐንስም አብሮ ይታመም ነበር። ምናልባት ወንጌላዊ ቅዱስ ዮሐንስ በክርስቶስ ላይ የተቸነከረው ሚስማሮች እሱ እጆቹ ውስጥ ገብቶ ላይሆን ይችላል። ነፍሱ ግን አብራ ትታመም ነበር። ክርስቶስን በጦር ሲወጉት አብሮ የዮሐንስም ነፍስ ይወጋ ነበር። ክርስቶስ የመስቀል ግንድን ሲሸከም የሱም የነፍሱ ትከሾች አብሮ ይታመሙለት ነበር። ትጉህና ገብርኄር ተብሎ የተገለጸ እውነተኛ አባት ነው።